እግዚአብሔር ኢያሪኮን ሊያጠፋት ሲፈልግ ከተማ ውስጥ የነበሩ ሰዎች ፍጹም አመፀኞች እግዚአብሔርን ማይታዘዙ ነበሩ። ስለዚህ በኢያሱ አማካይነት ሁለቱ ሰላዮች ከስጢም ተነስተው ወደ ኢያሪኮ ከተማ ገቡ። እዚያ ከተማ ላይ ደግሞ አንዲት ሴት ትኖር ነበር፣ ረአብ የተባለች ጋልሞታ። ወደዚች ሴት እነዚህ ሁለቱ መልእክተኞች አመሩ። እሷም በጣም ደስ በሚል ሁኔታ በክብር ተቀብላ አስተናገደቻቸው። እግዚአብሔር ለእስራኤል በየመንገዱ የሰጣቸውን ታላላቅ ድሎች እየተረከች በእነሱ መደመሟን ደግሞ በህዝቡ ፊት የገባውን በህዝቡ ልብ ውስጥ በእነሱ በተደረገው ተአምራት የገባውንም ፍርሃት በሚገባ አስረዳቻቸው። በእነዚህም በጣም ተገረመች። እግዚአብሔር በእነዚህ መልእክተኞች ጀርባ ላይ እንዳለ መሰከረችላቸው። ስለዚህ በፍጹም ቅንነት ሰዎችን ወስዳ ሸሸገቻቸው። ጥቂት እንደቆዩ ነበር እጅግ በጣም የሚያስፈሩና የሚያስደነግጡ የንጉሱ መልእክተኞች ወደ እሷ የመጡት። እሷንም ጠርተው እንደዚህ ያላት፣ አሁን ወደ አንቺ የመጡትን ጸጉረ ልውጦችን በአስቸኳይ አውጫቸው የሚሉ በጣም የሚያስፈሩ የሚያወጣጡ መልእክተኞች ከኢያሪኮ ንጉስ የተላኩ ሰዎች ወደ እሷ መጡ። እሷም ጥበብ በተሞላ መንገድ በርግጥ ሰዎቹ መጥተዋል፣ ነገር ግን አሁን ወጡ፣ ብትከተሉ ትደርሳላችሁ ብላ በተሳሳተ መንገድ መራቻቸው። ነገር ግን ሰዎቹ ምናልባት እሷ ጋር ቢገኙ በህይወቷ ላይ ሊደርስ የሚችለው እጅግ በጣም አስከፊ በጣም አስደንጋጭ የሆነ ችግር ሊደርስባት እንደሚችልም ታውቃለች። ነገር ግን ሰዎቹን ለማዳን የእግዚአብሔርን ሐሳብ ለመተባበር ወስና ነበር። ስለዚህም ሰዎቹን ደበቀቻቸው። ከዛም ቤት መንገድ መሄድ እንዳለባቸው አቅጣጫዎችን በሙሉ አመቻችታ አመለከተቻቸው። ከዚህ በኋላ ነበር እንግዲህ አንድ ነገር ያለቻቸው፣ ከተማው ሲጠፋ አብሬ እንዳልጠፋ እኔንና ወንድሞቼን የአባቴን ቤት እንድታድኑ እማጸናቸዋለሁ። ላደረግኩት መልካም ነገር ምትከፍሉኝ ወሮታ ይህ ነው አለች። ይህቺ ያልተጠበቀችው ጋልሞታይቱ ሴት የሚያስደንቅ ቸርነትን ከእግዚአብሔር ለተላኩ መልእክተኞች ለእግዚአብሔር መተባበሯንና በቅንነት ይህንን መልካም ነገር አደረገችላቸው። ሰዎቹም ታዲያ አንድ ምልክት ሰጧት። ከተማው በሚጠፋበት ጊዜ በርሽ ላይ ወይም መስኮትሽ ደጅሽ ላይ ቀይ ጨርቅ ወይም ደግሞ ክር አንጠልጥይ፣ ያንን በምናይበት ጊዜ ከተማው ስናጠፋ አንቺን የአባትሽን ቤት እናድናለን አሏት። ስለዚህ የተሰጣትን ያንን በጣም ትንሽ የሆነ ምልክት አልናቀችም። የእግዚአብሔር ሐሳብ በዚያ አልፎ እንደሚያድናት ስላመነች የተባለችውን በመታዘዝ አደረገች። በህይወታችሁ እግዚአብሔርን በመፍራት በመተባበር የምታደርጉት መልካም ነገር መልሶ እናንተን ቤታችሁን ያድናል። ሴቲቱ ከተማው ድፍን በእግዚአብሔር ሲያምጽ እግዚአብሔርን የተባበረች ለእግዚአብሔር አንድ ቀን ያደረች ሴት ዘላለሟን ከጥፋት ስታድን እንመለከታለን። ብቻዋን አልዳነችም፣ መላውን ቤተሰቦቿን አዳነች። በመዳን ብቻ አልቀረችም። በዕብራውያን 11 ላይ ከተዘረዘሩት ኃያላን መካከል አንዷ ሆና ተመዘገበች። ስለዚህ ከተጣለበት ወይም ደግሞ ሊጠፋ ከነበረው ከተማ ከኢያሪኮ ተነስታ ዕብራውያን 11 ላይ ከተዘረዘሩት ጀግኖች መካከል ያስገባት አንድም እግዚአብሔርን መተባበሯ ነው። በህይወታችሁ እግዚአብሔርን ስትተባበሩ እግዚአብሔርን ስትሰሙ መዳን ባለባችሁ ስፍራ መዳን ይሆንላችኋል። እናንተ ብቻ አይደላችሁም፣ በእናንተ ምክንያት ቤተሰባችሁ ይድናል። እግዚአብሔር ይባርካችሁ።